አይሞትም ኢየሱስ ጌታ እና ያው ፋሲካንም ደገምኩላቸው አልሄድም አልኩኝ መጨከን አለብኝ አልኩ እንደውም እግዚአብሔር በዚህ ውስጥ የሚያስተምረኝ ነገር አለ አልኩኝ ጨከንኩኝ በቃ እግዚአብሔር አስጨከነኝ ቀረ ፋሲካንም ደገምኩላቸው እና ምንም አልመሰለኝም በቃ ደስ ብሎኛል ፋሲካንም አሁንም አለቀሱና ቀራላቸው በቃ ከዛም በኋላ እንግዲህ ፋሲካ ራሱ ስንት ወር ነው አልመጡ የመጣት ሐሳቡም የላቸው እና ያው እሁድ ለታ ጠዋት መጡ እነሱ ለቀበል ያው እዚህ ፕሮግራም አልመጣም ኢየሱስ ጌታ ስሙ ይባረክ እንደገና ደግሞ ባለፈው ማለት ነው በመልእክት ነው እሺ ተደልጽ የሰማሁት ምንድነው ጠባቂ ነኝና አትሰልቸኝ ይላል እግዚአብሔር አልክ መልእክት ነበር ብዙ መልእክቶች መጡ ነበርና አላቀው ከተወሰነ ጊዜ በኋላ የማላቀው ስሜት የጌታ ፍቅር ቀንሶብኛል እና ስሜቱን ራሱን አላቀው ምንድነው እሱ ምን ሆንኩኝ እላለሁ ግን አላቀው እና ጠባቂህ ነኝና አትሰልቸኝ ይላል እግዚአብሔር እዚህ ውስጥ የምትታክቱ ሰዎች አላችሁ ባካችሁ አትታክቱ ስትል ወዲያው ውስጤ እንትና ለበቅ ወዲያው በቃ አወኩኝ እና ያው ኢየሱስ ጌታ ነው ስሙ የተባረከ ይሁን ኢየሱስ ጌታ ነው ስምሽ ማን ነው ጽጌ ምንድነው ጽጌ በግራ ጎንሽ ኩላሊቴና ወገቤን ግራግሬን ነው እሺ ኩላሊትሽና ግራግሬሽን ያለሽ ነበር እሺ እና ምን ሆነ አሁን ትናንትና ከዚህ ከሄድኩኝ ከተጸለየልኝ በኋላ በቃ ሰላም አደረኩኝ እንዴ በመገላበጥም ሰዓት ቁስለት ይሰማኛል ጠዋትም ስለሳ በቃ ይግድ ነው ለስንት ጊዜ ነበር እንደዚህ የሚያሰቃይሽ በቃ አንድ 5 አመት ይሆናል 5 አመት ይሆናል ማታ ግን እንዴት ተኛሽ ማታ በቃ ምንም ስሜት አልተሰማኝም በሰላም አደረኩኝ ለሊት ራሱ ስነሳለሽት በቃ ተነስቼ እንቅስቃሴ ሁሉ ሰራው ሲያሳይ መቅነቃርዱ ጌታ ኢየሱስ ጌታ ስምሽ ማን ነው ምንድነው ያለሽ ማሲ ስመጣ ለመደወል ማለት ካረኩኝ ቆይቻል መጨረሻ ላይ ተናገርከው መልእክት ላይ ነበር አገልጋዮችን አይተሽ ባካያለሽ በቃ ጴንጤ የተባለው ሊያስጠላኝ ነበር ምክንያቱም ደስተኛ አይደለም ከእግዚአብሔር ቤት ይልቅ ደስታን ከምፈልገው ከጓደኞቼ ጋር እንጂ በማድረግ ነበር ወደ ቤት ስመለስ በጣም ይጨንቀኛል ባለቤቴ ምስክር ነው በቃ አሁን ግን መጨረሻ ላይ ሁለታ አስቀምጬው እኔ መሄድ አለብኝ መለያየት አለብን የሆነ ነገር መለያየት አላልኩትም በእርግጥ ስለሚያሳዝነኝ እወደዋለሁ በቃ ትንሽ አይምሮ ይላረጋጋው በጣም እየተጨነኩ ነው ጓደኞቼንም አስጠሉኝ አሁን ከነሱ ምንም አላገኘውም ሰለቸኝ እነሱ እና በቃ የሆነ ሀገር ልሂድ እንዴት አድርጌ ብር ልስጥሽ እንዴት ትሄጃለሽ ምናምን ሲል በቃ ሐዋሳ ቢሆን ሄዳለሁ እኔ ያው ሐዋሳ ሀይቁ ምናምን ስላለ ያዝናናኛል ብዬ ነው እና ከዛ በኋላ ትንሽ ቀንም ቢሆን ተዝናንቼ አውቃለሁ ምንም አይነት ሳቲስፋክሽን እንደማላገኝ አውቃለሁ ብሬ ሲያልቅ ራሴን አጠፋለሁ በቃ ምንድነው መሞት ነው ነገም እያልኩ ነበር ያሰብኩት እና መጨረሻ ላይ ተናገርኩ የግዴን የተነሳሁት ወደዚህ ለመምጣትን ፈርቼ ነበር ከዛ ጸለይክልኝ
ራሴን አመኝ ቤት ስገባ ከዛ ቁጭ ብዬ ሌሊቱ ሙሉ ስነግረው ስለ ጌታ ነገር ሳወራለት ምናምን ገርሞኝ በቃ ይኸኛል لا ولازم لا يذهب الناس شاوطة بالقولي بروك صورة زابر إدار كبراء ستات سيتوست من دنو مياد أرقاتي نبراو تنش تاسبقو ምንድነው እኔ ካገኘኋት ጀምሮ በህይወቷ በጣም ደስተኛ አይደለችም እና ያው እኛ ያለን ጌታ ነው ስለዚህ ያለኝን ይሄን ጌታ አካፍላታለሁ አብረን እንጸልያለን አንዳንድ ነገሮችን በቃ ያስተስተታል የሚባለው ነገር በሙሉ አድርጋለሁ ግን እስከ ትላንትና ቀን ምሽት ድረስ አንድም ቀን ደስተኛ ሆና አይቻት አላውቅም እና በጣም ማዝናለሁ ምክንያቱም እሷ ደስተኛ ሆና ሳላያት ስቀር ምንድነው ራሴ ምንድነው የኔ ችግር የሚያገኛ ያለው ግን ችግሩን ጌታ አይቶት ነበር እና እግዚአብሔር ክብር የበለጠ አድርጓል በትናንትና ምሽት እኔ አንድ እጣሊ ስላለ ቤታችን እነሱን እየጠበቅኩኝ ወደዚህ መጣ አልቻልኩም ነበርና እስክትመጣ ጠብቃታለሁ ያመሸችብኝ በጣም ተጨነቄ 4 ሰዓት ምናምን ሆኗል አመሸችብኝ በጣም ተጨነቄ በር ላይ እየጠበቅኳት ነበር እና እንደውም እኔ ወጣ ብዬ ነው እሷን ለጨለማ ስለነበር እሷን ለመቀበል ስወጣ እሷ ቀድማኝ ገባች እና ተመልሼ ስገባ መልኳ የሌላ ሰው መስሏል እና ከትላንትና ሰዓት ጀምሮ እኔም ደስተኛ ነኝ አሜን የታሰበ ተባጥቶ የሳንስ ኢየሱስ ጌታ አሜን አንድ ነገር በጣም ቅን ሰው ናት ሶፍት ናት ስለዚህ ምንም ብትናገር ያዛት እሺ አሜን በጣም ሶፍት ናት አካንሲካ ስምሽ ማን ነው? ስሜ ፀሐይ ነው። ፀሐይ ምን ነበር ፀሐይ? እኔ ለብዙ ጊዜ ምስተግሬን ስተኛ ሁሌ ካንሶላ ውጭ አድርጌ ነበረ የምተኛ እና ራሴን ደግሞ ያመኛል እንደዚሁ ድንገት እየተነሳ ኃይለኛ ራስ ምታት አለብኝ። አሁን ትላንትና ወጣሁኝ ሰሞኑን በቅባት ተጠቀም ነበረ